ከዛሬ 2000 ዓመታት በፊት ዓለምን የሮማ ንጉሠ ነገሥት ዲዮቅልጥያኖስ በፍጹም ስልጣን ይገዛ ነበር። የሮማ ጣዖት አምልኮ ሕግ ሆኖ ክርስቲያኖች ደግሞ የከፋ ስደትና መከራ ይደርስባቸው ነበር። በዚህ ጨለማ ዘመን ግን አልደራደርም ያለች ቆራጥ ነፍስ ነበረች። የንጉሳዊ ቤተሰብ አባል የነበረች፣ ውበቷና ንጽሕናዋ በዓለም የተሰማላት፣ ማንነቷ በውበቷ ብቻ ያላበቃ ክርስቶስን አምላክ ያደረገ ሕይወትን መረጠች። ንጉሱም በውበቷ ሲማረክ ሊያገባትና ንግስት ሊያደርጋት ፈለገ። ይህ ለሷ የቅንጦትና የስልጣን ቁልፍ ነበር። የስጋዋን ጌትነት በነፍስ ጌትነት ተካችው። ክርስቶስን ትቼ ዓለምን አልመርጥም በማለት ንጉሱን በተሟገተች ጊዜ ለሞት የሚያበቃ ፍልሚያ ተጀመረ። በዚህ ምክንያት በጭካኔ የተሞላ ስደት ደረሰባት። ጽናቷና ተስፋዋ ግን ክርስቶስን ማመን ብቻ ነበር። እንዴት ከሮማ ግዛት ወደ አርመንያ ሸሸች? በዚያስ እንዴት በዲዮቅልጥያኖስ አጋር በሆነው በንጉሥ ድርጣድስ እጅ ወደቀች? የደረሰባት ስቃይስ ምን ያህል ነው? በዛሬው ዝግጅታችን የቅድስት አርሴማን ታሪክ በሰፊው እንቃኛለን። ይህ ታሪክ የእምነት ኃይል፣ የንጽሕና ዋጋና የሰማዕትነት ታላቅነትን በግልጽ የሚያሳይ ነው። የክርስትና መሰረት የተገነባው በእነዚህ ታላላቅ ደናግል ደም እንደሆነ ለመረዳት እስከ መጨረሻው ከኛ ጋር ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ሰማዕቷ ቅድስት አርሴማ። ቅድስት አርሴማ አባቷ ቴዎድሮስ፣ እናቷ አትኖሲያና ይባላሉ። ሀገሯ ሮም ሲሆን አርመንያ ሰማዕትነትን የተቀበለችበት ነው። እነዚህ ሰዎች እግዚአብሔርን የሚፈሩ ደጋግ ሲሆኑ እስከ እርጅናቸው ድረስ ልጅ ባለመውለዳቸው ሲያዝኑ ኖረዋል። ቅድስት አትኖሲያና አጥብቃ ወደ እግዚአብሔር ትጸልይ ነበር። ከዕለታት አንድ ቀን ጸሎቷን ሰምቶ ወንድሟ የሚሆን ስሙ ልዱስ የተባለ የቂሳሪያውን ሊቀ ጳጳስ እንዲጸልይላት ላከው። እሱም ሂዶ ጸለየላት። መልክ ግባቷ እጅግ ያማረ ልጅ ወለደች። ስሟንም አርሴም አለቻት። እስከ 3 ዓመት ድረስ አሳድጋ ከ3 ዓመት በኋላ በእመቤታችን ስም ለተሰራ ቤተ ክርስቲያን እንድትላላክ ሰጠቻት። በዚያም እስከ 12 ዓመት ስታገለግል ቆየች። በኋላ እናትና አባቷ ሊያጋቧት ፈልገው ሰርግ አደረጉ። ቅድስት አርሴማ ግን እምቢ ብላ ዓለምን በመናቅ ወደ ገዳም ገባች። በዚያ ወቅት ንጉሱ ዲዮቅልጥያኖስ ሚስት ሊያገባ ፈልጎ መልከ መልካም ብላቴና ፈልጋችሁ ስዕሏን ስላችሁ አምጡልኝ ብሎ ሰዓሊዎችን ላከ። በየሀገሩ ሲፈልጉ ሮማ ደረሱና አርሴማን ከደናግል ጋር በተራራ አግኝተው ስዕሏን ስለው ወስደው ሰጡት። መልካም ብላቴና አግኝታችኋል ብሎ አምጡልኝ አላቸው። እሷ ግን እንደፈለጋ ታውቃ ከሮም ወደ አርመንያ ወረደች። አብረዋትም 75 ወንዶችና 39 ደናግል ሴቶች ተሰደዋል። ዲዮቅልጥያኖስ ወደ አርመንያ እንደሄደች በሰማ ጊዜ የአርመንያ ንጉሥ ድርጣድስ ይባላል። መልከ መልካም ብላቴና ወደ ግዛት ኮብልላ መጣለችና ፈልገህ ላክልኝ የሚል መልእክት ላከበት። ድርጣድስ የሾመው ጤልሚዮስ የተባለ ሰው ነበር። እሱም ከደማስቆ ሶሪያ እስከ ቂሳሪያና አፍራጦስ ድረስ የሚጠብቅ ሲሆን ጣዖት እያስመለከ ክርስቶስ እንዳይመለክ የሚያደርግ ጨካኝ አረመኔ ሰው ነበር። በክርስቶስ የሚያምኑትን ሲያሰቃይ ቅድስት አርሴማ ሄዳ ዘለፈችው። ይህ ሰው መልኳን ሲያይ ደንግጦ ሰዎችን ከማሰቃየት ተመልሶ እንዲህ አይነት ውበት ሲኖርሽ ከእልፍኝ ወጥተሽ እንዴት መጣሽ ሲል ጠየቃት። ብዙ ሴቶችንም መድቦ እንዲያባብሏት አደረገ። ነገር ግን ቅድስት አርሴማን ሊያባብሏት አልቻሉም፣ የእግዚአብሔር ፍቅር አድሮባት ነበርና። ከዚያም እስረኞችን ይዞ ወደ ድርጣድስ ሲሄድ ተከትላ ሄደች። ንጉሥ ድርጣድስ ቢያያት እንደ ፀሐይ ስታበራ አገኛት። ንጉሥ ድርጣድስም ለራሴ ምን ይዤ ለሱ ሰድለታለሁ አለ። እመምኔቷ አጋታ ትባላለች። ይችን ብላቴና አባቢልኝ ሲላት እምቢ ብለው ነገር አጸናለሁ ብላ እሺ ብላ ሰደደችው። ቅድስት አርሴማንም ለሰማያዊ ሙሽራ ለክርስቶስ አጭቸሻለሁ፣ ይህ ንጉሥ እንዳያረክስሽ ወቂ ብላ አስጠነቀቀቻት። ከዚያም ብላቴናዎች ልኮ አስወስዶ ብዙ ሴቶችን መድቦ እንዲያባብሏት አደረገ። ቅድስት አርሴማ ግን የማትሰማ ሆነች። አራዊትን እየላከ ሊያስበላት ቢሞክር እንደገና የሚመግባቸው አራዊት ሊበሉት ሲሆን ሰገነት ላይ ወጣ። መሰሪያንንም እየሰበሰበ ግደሉልኝ አላቸው። እነሱም ያቅማቸውን ያህል አሰቃዩት። በቅድስት አርሴማ ላይ ግን ምንም ጉዳት አልደረሰባትም። እንዲሁም እጅግ የሚያስፈራ እሳት አስነድዶ በእሳት ቢጥላት ከእሳቱ በሰላም ወጣች። በግርፋት በድብደባና በልዩ ልዩ መከራ አሰቃይቷታል። መላእክትም ወደ ገነት ወስደው ገነትን አስጎብኝተው ይመልሷት ነበር። ከዕለታት አንድ ቀን ከዙፋኑ አስቀርቦች ጠይቃት መልኳን አይቶ አእምሮውን ስቶ ጎትቼ ከዙፋን አስቀምጣለሁ ሲል ቅድስት አርሴማ ኃይል መንፈሳዊ ተሰጧት ብትነጥቀው ከዙፋኑ ወርዶ ወደቀ። እመምኔቷ አጋታ ማባበሏን ትታ እንደምታጽናናት ሲሰማ ጥርሷን አስወልቆባታል። ከዚያም ከአጋታ ጀምሮ ሁሉን ደናግል ገብጋቦ በተባለ ወንዝ ውስጥ በሰይፍ አሳረዳቸው። ከዚህ በኋላ ቅድስት አርሴማን ቢያባብል የማትሰማው ሲሆን
በምን አይነት ሞት መሞት እንዳለባት ጠየቃት። እሷም ቅዱሳን ሰማዕታት በተሰየፉበት በገብጋቦ ወንዝ በሰይፍ ሰይፈኝ አለችው። ታላቅ የሆኑ 2 ሮማውያን ወታደሮችን እንዲሰይፏት አዞ ሲሰይፏት ለማየት እስከ ሰራዊቱ ሄደ። ቅድስት አርሴማም ለ1 ሰዓት እንዲታገሷት ለምና ወደ ምስራቅ ዙራ ስትጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያም እልፍ አላፍ መላእክትና ቅዱሳንን አስከትለው መጥተው የምትፈልጊውን ለምኝኝ፣ የምትሽውን ፈጽምልሻለሁ አላት። ቤትሽን የሰራውን መታሰቢያሽን ያደረገውን ስምሽን የጠራውን የተራበ ያበላውን የተጠማ ያጠጣውን በበዓልሽ ቀን የዘከረውን ገድልሽ በተነበበበት ውሃ የተጠመቀውን ድካምሽን አስቦ ዓለምን ንቆ የመነነውን ምኞቱን እፈጽማለሁ፣ ድንግልናውን እጠብቃለሁ። ስዕልሽን ማስሎ በቤተ ክርስቲያንሽ ወይም በቤቱ አድርጎ ንጹሕ መዓዛ ሽቱ የረጨውን እኔ ከገነት ሽታ ሸትለታለሁ። በስምሽ ዕጣን፣ ስንዴ፣ ጤፍ፣ መጋረጃ፣ መቀደሻ ልብስ የሰጠውን ልጁን በአንቺ ስም የሰየመውን እንደ መላእክት ክንፍ ሰጠዋለሁ። መጽሐፈ ገድልሽንም የጻፈውን ያነበበውን ወይም በገንዘቡ የገዛውን በወርቅ ቀለም ስሙን እጽፋለሁ፣ ከገሃነም እሳትም አሻግረዋለሁ ብሎ ብዙ ቃል ኪዳን ሰጧት ወደ ሰማይ አረገ። እሷን በደስታ ሰያፊዎችን የታዘዛችሁትን ፈጽሙ ብላ ወገቧን ታጥቃ ትምህርተ መስቀል ለብሳ አንገቷን ዘለጋ አድርጋ ሰጠቻቸውና መስከረም 29 ቀን በ9 ሰዓት ተሰየፈች። ከሮሜ የመጡትን ሴትና ወንዶችንም ገድሎ በአንድ ተራራ ላይ ጣላቸው። ከዚያ በኋላ ድርጣድስ መልኳ ትዝ እያለው እምቡዝ ልብ ሆነ፣ ጽኑ በሽታም ወደቀበት። አሽከሮቹም ሐዘኑን ይርሳ ብለው በፈረስ ጭነው አውሪያደን ብለው ወሰዱት። በዚያም እንደ ናቡከደነጾር ከርከሮ ወይም እሪያ ሆኖ ቀርቷል። በኋላ ቅዱስ ጎርጎርዮስ የደናግሉን ስጋ ከተጣሉበት ተራራ አስቀብሮ በጸሎቱ ፈውሶ አሳምኖታል። ቅዳሴ ቤቷ ታኅሳስ 6 ቀን፣ ልደቷ ጥር 6 ቀን ሲሆን የእረፍቷ መታሰቢያ መስከረም 29 ቀን ነው። የእናታችን የቅድስት አርሴማ ረድኤት በረከቷ ይደርብን፣ አሜን። የእናታችን የቅድስት አርሴማ ረድኤት በረከቷ ይደርብን፣ አሜን።